በተወዳጅና አንጋፋው ድምፃዊ ሰማኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለተወዳጁ ለባለ አምባሳደሩ ለድምፃዊ ሰማኝ በለው ድንገተኛ ህልፈት የተሰማውን ጥልቅ ሐዘን የገለጸበት መንገድ ነበር። ድምፃዊ ሰማኝ በለው የተወለደው መስከረም 17 ቀን 1958 ዓ.ም በባህር ዳር ነበር። በ1980ዎቹ አጋማሽ ወደ አዲስ አበባ በመሄድ የራሱን የባህል ምሽት ክለብና ባንድ በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና ከአንሙት ጋር በመሆን በሰሩት አንቱየዋ በተሰኘው በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋት ይታወቃል። ሀገራዊና ማህበራዊ ኃላፊነቶች ላይ ንቁ ተሳታፊ የነበረው የባህል ድምፃዊ ሰማኝ በለው ሰኔ 8 ቀን 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኝ በለው በግሽ አባይ ኪነት ውስጥ ተወዛዋዥ ከነበረችው የአሁኑ ባለቤቱ ወይዘሮ ገበያነሽ አባት ጋር ተጋብቶ 4 ልጆቹን አፍርቷል። ስርዓተ ቀብሩ ለቤተ ክርስቲያኑ ብዙ አስተዋጽኦ ባበረከተበትና ቀደም ብሎ ባዘጋጀው የቀብር ቦታ በአዲስ አበባ ቦሌ ቡልቡላ መድኃኔ ዓለም ቤተ ክርስቲያን ወዳጆቹ፣ የሙያ አጋሮቹ፣ ቤተሰቦቹ በተገኙበት ተፈጽሟል። ድምፃዊ ሰማኝ በለው በሙዚቃ ዘርፉ አላበድኩም፣ ደቦት እንስራ፣ አውደ ዓመት፣ አለሽ ነገርና ዝናቡን የመሳሰሉ ዘፈኖች ሰርቷል። በትወና ደግሞ የባላገር ፍቅር የተሰኘውን መቼም የሚረሳ አይሆንም። ሰኔ 13 ቀን 2018 ዓ.ም ደግሞ የምስለ ለቅሶ ፕሮግራም በባህር ዳር ከተማ ተካሂዷል። በዚህም ባህር ዳር ከተማ የጣናና የአባይ መፈለቂያ ብቻ ሳትሆን የጥልቅ ሰብአዊነት የፍቅርና የክብር ማህደርም መሆኗን አስመስክራለች። በባህር ዳር የሐዘንና የለቅሶ ባህል ስርዓት ለየት የሚያደርገው በወቅቱ ያረፉን ወይም በሞት የተለየውን ሰው ብቻ ሳይሆን ቀድመው ያለፉ ሰዎችን የሀገር ባለውለታዎችንና ዝነኞች ጭምር በስም እየጠሩ በሙሾና በእንጉርጉሮ ማስታወሱ ነው። አርቲስቶችን በለቅሶና በእንጉርጉሮ እንዲሁም በሙሾ እያነሳ ሕያውነታቸውን ሲመሰከርም ታይቷል። የዘፈን ንጉሥ ጥላሁን ገሰሰ በቅርብ ለሞተው አርቲስት ነጻነት ወርቅነህ፣ አርቲስት ታምራት ደስታ፣ አርቲስት ታምራት ሞላ፣ አርቲስት ሃጫሉ ሁንዴሳ፣ አርቲስት አለማየሁ እሸቴ፣ አርቲስት ማዲንጎ አፈወርቅ፣ ሌሎችም የሀገር ባለውለታ አርቲስቶች ተነስተዋል። ድምፃዊ ሰማኝ በለው በአዲስ አበባ ከተማ በአንድ አጋጣሚ መስቀለኛ መንገድ ላይ የትራፊክ መብራት በርቶ መኪኖች ተከታትለው ቆመዋል። በዚህ መሃል ግን ማንም ትኩረት ያልሰጠው ቁምጣ በለበሰ ሎተሪ አዟሪና በአንድ ባለመኪና መካከል አጭር የቃላት ምልልስ ተፈጠረ። ወጣቱ ሎተሪ አዟሪ ወደ ባለመኪናው ጠጋ ብሎ ጋሼ ሎተሪ ግዛኝ አለው። ባለመኪናው ግን የልጁን ቁምጣና አረማመድ አይቶ አይ ባላገር ብሎ ዝም አለ። ይህን ጊዜ ሎተሪ አዟሪው ጋሼ የምትገዛኝ ከሆነ ግዛኝ፣ ባላገሩ የምትለኝ ምንድን ነው ሲል ተናገረ። ባለመኪናውም ለመሆኑ ሀገርህ የት ነው ሲል ጠየቀው። ሎተሪ አዟሪ ወጣትም ጋሼ ከሀገሬ ምን አለህ የምትገዛኝ ከሆነ ግዛኝ አለው። ይህ ሁሉ ሲሆን መኪናውን አቁሞ የሁለቱን ሰዎች ወግ በቅርብ ርቀት የሚሰማ አንድ ሰው ነበር። ድምፃዊ
ሰማኸኝ በለው። በዚህ መሃል የትራፊክ መብራቱ አረንጓዴ አበራና መኪኖች ተንቀሳቀሱ። የድምፃዊ ሰማኸኝ በለው ሐሳብ ግን አሁንም እዛው የትራፊክ መብራቱ ላይ ነበር የቀረው። ሆኖም ድምፃዊ ሰማኸኝ ጊዜ ማባከን አልፈለገም። ጓደኛው ጌታቸው ፀጉር ቤት ደረሰ። መኪናውን በችኮላ ቆመና ወደ ውስጥ ዘለቀ። ድምፃዊ ሰማኸኝ ለጓደኛው ጌታቸው ፈጣን ሰላምታ አቅርቦ እባክን ወረቀትና እስክርቢቶ ስጠኝ አለው። ሰማኸኝ ወዲያው ወረቀትና እስክርቢቶ እያዋሃደ የሆነ ነገር ጫር ጫር ማድረግ ጀመረ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው። ይህ ለድምፃዊ ሰማኸኝ በለው እውቅና መሰረት የጣለው አረ ባላገር የተሰኘው ሙዚቃ የተወለደው በዚህ አጋጣሚ እንደነበር ይነገራል። ደህናሁን ወንድሜ፣ ደህናሁን ስሜ፣ ደህናውን ሰሜ ወንድሜ አለ ድምፃዊ ይሁኔ በላይ ሐዘኑን ሲገልጽ። ከልጅነታችን ጀምሮ ጥበብ አገናኝታናለች። በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛን ህልፈት ሰማ ልቤ በእጅጉ አዝኗል። ስሜቴም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን አምናለሁ። መሐሪው አምላክ ነፍሱን በአብርሃም በይስሐቅና በያዕቆብ እቅፍ ያኑርለት፣ በገነትም እረፍት ያደርግለት። ለቤተሰቦቹና ለምንወደው ሁሉ የመንፈስ ቅዱስ ማጽናናት ይስጠን። ነፍሱን ይማር፣ መንግሥተ ሰማያትን ያወርሰው። አሜን ሲል የተሰማውን ጥልቅ ሐዘን ድምፃዊ ይሁኔ በላይም ገልጿል።